እሺ ዳኒ ዌልቤክ እና ጆርዳን ሄንደርሰን ቼልሲ ፉትቦል ክለብ ወጣት ሪሴል ቫልዩአቸው ከፍ ያሉ ተጫዋቾችን በማስፈረም በማጋዝ ልበል በቁጥር በብዛት ወደ ስታንፎርድ ብሪጅ በማምጣት ከዛም በውሰት በመስጠት ወይ ለእህት ክለቦቹ ለነ ስትራስቡርግ እንዲሁ በመዋስ ባለፉት ዓመታት ደጋፊዎቹን ግራ ሲያጋባ ቆይቶ ነበር። ስኬ ስማርት አመሰግናለሁ ለሱፐር ቻት ስቲከሩ። የመጀመሪያው የሱፐር ቻት ስጦታ ያንተ ነው። አሁን ደግሞ ሰሞኑን ቻቪ አሎንሶ ከመጣ በኋላ የቼልሲ ፖሊሲ መቀየሩን በደንብ በግልጽ እያሳየ ነው። ተስፈኛ ተጫዋቾችን ቼልሲ አልፈልግም አላለም፣ ግን በስብስብ ውስጥ በርከት ያሉ ወጣቶች ስላሉ ይሄንን የእድሜ ሚዛን የልምድና የተሞክሮ ባላንስ ለመጠበቅ በሚል አንጋፋ ተጫዋቾች ላይ ትኩረት አድርጎ 4 አንጋፋዎች ላይ ትኩረት አድርገ 2ቱን ግን ኦልሞስት ጨርሷል። ጆርዳን ሄንደርሰን ሂርዊጎ ተብሎበታል ዛሬ በፋብሪሲዮ ሮማኖ። የዌልቤክም ጉዳይ እንደዚህ ወደ መጠናቀቁ ነው። እስቲ ለያይተን እንየው ይሄንን ዳኒ ዌልቤክ እና የሄንደርሰንን ጉዳይ። በነገራችን ላይ የቼልሲ 4 አጥቂዎች ባለፈው የውድድር ዘመን እድሜያቸውን ብታዩ በአማካይ 23 ነው። 4ቱ አጥቂዎች 269 የፕሪሚየር ሊግ ጨዋታዎችን ተጫውተዋል። በድምሩ ያስቆጠሯቸው ጎሎች ብዛት 74 ነው። የእድሜ አማካይ እድሜያቸው 23። አሁን ዳኒ ዌልቤክ እድሜው 30 ነው። በፕሪሚየር ሊግ ላይ ለሁሉም ክለቦች ከ400 በላይ ጨዋታዎችን ተጫውቷል። አንጋፋ አጥቂ ልምድ ያለው የሁሉንም የአራቱን ያለፈው የውድድር ዘመን የቼልሲ አጥቂዎችን የፕሪሚየር ሊግ የጨዋታ ልምድ እንኳን ደምረን ከእርሱ ጋር ብናነጻጽረው የእርሱ ርቆ ይበልጣል። እና ይሄ ልምድን ወደ ስብስብ ውስጥ የማካተት ጉዳይ የእድሜን ሚዛን የመጠበቅ ጉዳይ ለቻቪ አሎንሶ የዘንድሮ ቀዳሚ ጉዳይ እንደሆነ የቻቪ መምጣት ደግሞ የቼልሲን ፖሊሲ እንደለወጠው ማሳያ እና በዳኒ ዌልቤክ ብቻ ካየን የማታ በተሻለ ውጤታማነት እየተጫወተ ያለ ተጫዋች ነው። ያኔ በማንቸስተር ዩናይትድ ኦልድ ትራፎርድ በነበረበት ጊዜ ገና ከአካዳሚው ብቅ ባለበት ጊዜ በኋላም ደግሞ በአርሰን ቬንገር ስር በአርሰናል በነበረበት ጊዜ እንኳን እንደነዚህ 2 ዓመታት በአካልም በቴክኒክም በጎል መጠንም በአጭር ጊዜ ባስቆጠራቸው ጎሎችም ይሄን ያህል ሪከርድ አላስመዘገበም። የግል ሪከርዱን ካየን ባለፉት 2 ዓመታት የተጫዋችነት ዘመኑ ምርጡ ጊዜ ነው። ግን እድሜው ደግሞ በገፋበት ሰዓት ላይ ነው። እንግዲህ 35 ዓመት ቅድም 30 ብያለሁ ይቅርታ 35 ዓመት አስተማማኝ ጎል አስቆጣሪ ሆኖ አምና 13 ጎሎችን አስቆጥሯል። 13 ጎሎች በፕሪሚየር ሊግ የኬሪየሩ ሁሉ ከፍተኛው የጎል መጠን ነው በአንድ ሲዝን የተመዘገበ። ካቻምና ደግሞ 10 ጎሎችን እንዲሁ ለብራይተን ሆቭ አልቢዮን በፕሪሚየር ሊጉ ላይ አስቆጥሯል። አሁን ፊዚካል ብቃቱ የበለጠ የጎለበተበት በጥሩ ደረጃ ላይ ያለበት ሲሆን ባለፈው እንደነገርኳችሁ ቼልሲ በቻቪ አሎንሶ ስር ከቀየራቸው ፖሊሲዎች አንዱ ፊዚካል የሆኑ ተጫዋቾችን ወደ ስብስቡ መቀላቀል ነው። በርከት ያሉ ከቁጥር የበዙቱ እነዚህ አሜሪካን ባለሀብቶች ከአብራሞቪች ክለቡን ከተረከቡ በኋላ የፈረሙ ተጫዋቾች በአብዛኛው ተክለሰውነታቸው ደቃቃ ግፊ ማይችሉ ጉልበት የሚያንሳቸው ናቸውና በፕሪሚየር ሊግ ላይ ጉልበተኛ ተጋጣሚዎች ሲያገኟቸው ቼልሲ ሲቸገር ቆይቷል። አሁን ግን ይሄ ነገር በእድሜም በልምድ ማለት ነው ሚዛኑ መጠበቅ አለበት። በፊዚካልም አጫወት ጠንከር ያሉ ጉልበተኛ ተጫዋቾችም ተቀላቅለውበት በየዲፓርትመንቱ የተሻለውን ቼልሲ ለማየት ይሄንን ፊዚካል ባላንስም መጠበቅ አለብኝ በሚል ቻቪ አሎንሶ እነዚህን ተጫዋቾች አሁን ወደ ስብስቡ እየቀላቀለ ነው። የሞርጋን ሮጀርስን ያለ ጥርጥር 1.87 ነው ቁመቱ ርዝመቱ፣ ግን የተክለሰውነት ጉዳይ አይደለም። ጥንካሬ ጉልበት ስንል አጭርም ሆኖ እንደነ ኩን አጉዌሮ ያሉ ተጫዋቾች አሉ። ከቸከሉ እንደው በቀላሉ ማትገፋቸውና ጥንካሬ ጉልበት ግፊን መቋቋም የሚችል ራሱ መጋፋት የሚችል በጣም ብርቱ የሆነ ተጫዋች ማለት የግዴታ ቁመቱ መርዘም የለበትም። ግን ቁመቱ ረዝሞም እንደዚህም ፊዚካሊ ጠንካራ ከሆነ ደግሞ ኢትስ ኤ ፕላስ ተጨማሪ አድቫንቴጅ ነው የሚሰጥህ እና አሎንሶ ፕሪሚየር ሊግን በተጫዋችነቱ ያውቀዋል።
ፕሪሚየር ሊግ በተመልካችነትንም በደንብ ከዛም በላይ ሊረዳው ይችላል እና በቼልሲ ስብስብ ውስጥ ያለውን ይህንን ፊዚካል ልዩነት ለማስተካከል እንደዚህ ያሉ ተጫዋቾችን ወደ ስብስቡ እየቀላቀል ነው። ዳኒ ዌልቤክ እንግዲህ በአጥቂው መስመር ላይ ይህንን ያሟላል ተብሎ የተመረጠ ተጫዋች ነው። በነገራችን ላይ እስቲ ይህንን የዛሬ ጋዜጣ ዘሰን የውስጥ ገጹን ተመልከቱት። አይናችሁ ውስጥ የሚገባው ምስል ምን ይነግራችኋል? በአንድ ወቅት ሪያል ማድሪድ እና ማንቸስተር ዩናይትድ ሲጫወቱ ዛሬ ቼልሲ አሰልጣኝ የሆነው ቻቪ አሎንሶ በማድሪድ ማሊያ፣ አሁን ደግሞ ወደ ቼልሲ ሊያስፈርመው ደግሞ ጫፍ ላይ ደርሷል እያልነው ያለነው ዳኒ ዌልቤክ ደግሞ በማንቸስተር ዩናይትድ ማሊያ እየተጫወቱ ይሄ ታሪካዊ ምስል እዚህ ላይ ታትሟል እና ያኔ በተቃራኒ ተጫውተዋል። አሁን አንደኛው አለቃ ነው። በመካከላቸው ያለው እድሜ ልዩነት እንግዲህ የተጋነነ እንዳልሆነ ነው የምናየው። ኢትስ ጆው ፎር ናው ይላል። አሁን ዳኒ ዌልቤክም ዝውውሩን ቢያጠናቀቅ ያጠናቅቃል ተብሎ ይጠበቃል። የቼልሲ ግን ቀዳሚው ተሰላፊ በሱ ቦታ ጆው ፔድሮ ነው የሚሆነው። የፔድሮ ተቀያሪ ይሆናል ማለት ነው። ግን ፊት መስመሩ ላይ ልምድም ጉልበትንም ለመጨመር የሚያስችል ዝውውር ነው የሚሆነው የዌልቤክ ዝውውር። በነገራችን ላይ ቼልሲና ብራይተን መቼም ደንበኞች ናቸው አይደል? ስንት ተጫዋቾች ከብራይተን ሆቭ አልቢዮን ወደ ቼልሲ መጥተዋል። ራሱ የዌልቤክ አሁን ቦታን የያዘው ዌልቤክ እሱ ተጣዋቂ ይሆናል ተብሎ ነው የሚታሰበው። ጆao ፔድሮ ከብራይተን ነው የመጣው። ማውሰስ ካይሴዶ፣ ማርኩ ኩሬያ፣ ሮበርት ሳንቼዝ እነሱ ብቻ አይደሉም። በርከት ያሉ የብራይተን ስታፍ አባላትም ወደ ቼልሲ የአሰልጣኞች ስታፍ ከዚህ በፊት መምጣታቸውን እናውቃለን እና በባክሩም ስታፍነትም ከብራይተን ተጫዋቾች ባለሙያዎችን ሁሉ ሲያፈልስ ቆይቷል ቼልሲ እና አሁንም ከብራይተን ጋር ባለው ድርድር በዌልቤክ ጉዳይ ቼልሲዎች አልተቸገሩ፣ ደንበኞች ናቸው። ይሄ መግባባት ወዳጅነት አለ። አንደኛው ሌላኛውን አንሴትል እያደረገ ያስፈረመው ተጫዋች ኖሮ አያውቅምና ተነጋግረው ሁለቱንም በሚጠቅም መልኩ ነው ዝውውሮች ሲፈጸሙ የቆዩትና ክለቦች እንደዚህ አይነት ወዳጅነት እንደዚህ አይነት መከባበር ይፈጥራሉ። እንደዚህ አይነት ደንበኝነት ሻጭ ክለብ በዚህ በኩል አለ፣ ገዢ ክለብ በዚህ በኩል አለና አንደኛው ገባር ነው፣ አንደኛው ሜንስትሪም ነው። ያለ ገባሩ ሜንስትሪሙ አይጠነክርም፣ ሜንስትሪሙም ደግሞ በገባሩ ይበልጥ ይጠቀማል። ማለት በገንዘብ ሜንስትሪሙ እየከፈለ ሻጩ ክለብ እየተጠቀመ ግን ደግሞ ሜንስትሪም ላይ ያለው ዋናው ቡድን ደግሞ ገዢው ክለብ ደግሞ በእነዚህ ተጫዋቾች እየተጠቀመ ይቀጥላል። የሪያል ማድሪድ እና የባየር ሙኒክ ወዳጅነትን እዚህ ጋር ማንሳት ፈልጋለሁ። ሁለቱም ሻጭ ክለቦች አይደሉም፣ ሁለቱም ገዢ ክለቦች ናቸው። ሁለቱም ጉምቱ ናቸው በአውሮፓ። ግን በሁለቱ ክለብ አመራሮች በኩል በጣም የተከባበረ ግንኙነት ስላለ በማይክል ኦሊሴ ጉዳይ ሪያል ማድሪዶች የተለመደውን የትልልቅ ተጫዋቾችን ከትልልቅ ክለቦች የመንጠቅን ትሪክ ሊጠቀሙ አልፈለጉ። በመካከላቸው ያለው ግንኙነትን ሊያሻክርባቸው እንደሚችል ስለሚያምኑ እና አንዳንዴ ወዳጅም ሆነ አንደኛው ከሌላኛው ሊነጥቅ ይችላል። ልክ የባርሴሎናው ፕሬዚደንት ከአትሌቲኮ ማድሪድ ሁሊያን አልቫሬዝን ለመውሰድ ሰሞኑን እያሰሙት ያለው ጥሪ እየሰጡት ያለውን ጋዜጣዊ መግለጫ ሳትሰሙት አልቀራችሁም እና የአትሌቲኮ ባለስልጣናት አንሸጥም፣ ለእናንተ አንሸጥም ይሏቸዋል። እነሱ ደግሞ እንዴ በቃ የኛ ተጫዋች መሆኑ አይቀርም ይላል። በሁዋን ላፖርታ እና የአትሌቲኮ አንሄል ሂል የሚባሉት አለቃ ወዳጆች ናቸው፣ ጓደኛሞች ናቸው። ግን ደግሞ በህዝብ ግንኙነት ጉዳይ ላይ ደግሞ በዚህ በሁሊያን አልቫሬዝ ጉዳይ እየተነታረኩ ነው ያሉት እና በግልም ወዳጆች ብንሆንም ግን በዚህ ጉዳይ ልዩነት አለን እያሉ ነው። ባየር ሙኒክ እና ሪያል ማድሪድ ግን ኖ ወዳጆች ነንና ይህንን ወዳጅነታችንን አናበላሽም ሲሉ ነበር። ልክ እንደ ፓሪስ ሳን ጀርመን እና ሪያል ማድሪድ ያሉ ደግሞ ባለስልጣናት አሉ። ፔዤ እና ሪያል ማድሪድ ደግሞ በአይነ ቁራኛ ነው የሚተያዩት። ምክንያቱም የኪሊያን ኤምባፔ ጉዳይ በመካከላቸው አለ። ምክንያቱም የዩሮፒያን ሱፐር ሊግ ያ ጥንስስ በፍሎሬንቲኖ ፔሬዝ በተጀመረበት ጊዜ
ካልተባበሩት መካከል ዋነኛው ፔዤ ናስር አልኸላይፊ ናቸው ተቃዋሚ ሆነ የመጡትና በዛም ቅሬታ አለ። አሁን እንኳን ሪያል ማድሪድን በቃ ከሼልፉ ላይ አውጥቶታል ይሄንን ሐሳብና ፔሬዝ እና በክለቦች መካከል ያለ ግንኙነት በተጫዋቾች ዝውውር ጉዳዮች ላይ በጎም ይሁን በጎም ያልሆነ ተጽዕኖ ያሳድራል እና በቼልሲና በብራይተን መካከል እንደዚህ ያለ ደንበኝነት ስላለ አሁን ዌልቤክ እድሜ ጠገቡ አንጋፋው ተጫዋች ቼልሲዎች እናስፈርመው ሲሉ ብራይተኖች በመንገድ ላይ ሊቆሙ አይገባም። ብራይተኖች ለቼልሲ ካላቸው ክብር የቼልሲ ባለስልጣናት ከብራይተኖች ጋር ባላቸውም ግንኙነትም ጭምር በተጫዋቹ አንጋፋነት ብቻ ሳይሆን ስለዚህ የዌልቤክን ዝውውር መፈጸም ለቼልሲ በጣም ቀላል ነው። ብዙ ገንዘብ የሚያስወጣም አይደለም። 1 ዓመት ብቻ ነው ኮንትራት የቀረው በብራይተን። ስለዚህ ይሄ ወዳጅነት ካለ ደግሞ በዚህ ሳምንት መጨረሻ ነገሩ መፈጸሙ እስከ ዊኬንዱ ድረስ መጠናቀቁ የሚቀር አይመስልም። ብራይተንን ከተቀላቀለ በኋላ በ51 ጎሎችና 18 አሲስት አለው ዌልቤክ በ201 ጨዋታ። እንደምታውቁት ማንቸስተር ዩናይትድ፣ ሰንደርላንድ፣ አርሰናል፣ ዋትፈርድ እና በመጨረሻም ብራይተን ከተጫወተ ከ400 በላይ የሊግ ግጥሚያዎችን ላይ ከተሳተፈ በኋላ ነው ቼልሲ የማታ ለኔ ያስፈልገኛል ብሎ አጨራረሴን ያሳምርልኝ አለ መሰለኝ ወደ ሌላ ትልቅ የፕሪሚየር ሊግ ክለብ ሊዘዋወር ጫፍ ላይ ደርሷል። በፋቢያን ሃርዝለር ስር በእርሳቸው ስር የቆየው ባለፉት 2 ዓመታት የቆየው ዌልቤክ ታዲያ የበለጠ የተሻለው ዌልቤክ ሆኖ መታየቱ ይታወቃል። በአርሰን ቬንገር ስር 112 ጨዋታዎችን በአርሰናል ተጫውቶ 27 ጎሎች አስቆጥሮ ነበር። በሃርዝለር ስር ግን በ76 ጨዋታ 25 ጎሎች ነው ያስቆጠረውና የቬንገር ዘመን 2 ጎሎች ብቻ ነው እዚህ ላይ የሚበልጡት 112 ጨዋታ 27 ጎል። ለብራይተን ግን በሃርዝለር ስር 76 ጨዋታ 25 ጎል የበለጠ ጎል ያስቆጠረበት ቆይታ ነው የብራይተኑ ቆይታ። የዌልቤክ ብቻ አይደለም የጆርዳን ሄንደርሰን ጉዳይ። ዋው ምን አይነት ፕሮፌሽናል ነው ሄንደርሰን። በሊቨርፑል በነበረበት ጊዜ ብዙ ብለንበት ነበር። ግን ከሊቨርፑል ሄንዶ ወደ ሳውዲ አረቢያ በድንገት ከተዘዋወረ በኋላ በአልኢቲፋቅ በተባለው ክለብ ሳውዲ አልተመቸውም። እንዳሰበው ሳውዲ አረቢያ ልትመቸው አልቻለችም። ሳውዲዎች ጥሩ ገንዘብ አቅርበውለታል። የደለበ ነበር ኮንትራቱ። ግን ክፍያ ብቻ ምን ጥቅም አለው? ሄንደርሰን ወደ አውሮፓ መመለስ ነበረበት። ወደ አውሮፓ ሲመለስ ደግሞ ወደ እንግሊዝ ፕሪሚየር ሊግ አልመጣም። ወደ አያክስ አምስተርዳም ነው የመጣው። ያኔ ታዲያ ከሳውዲ አረቢያ ሊግ ወደ አያክስ በመጣበት ጊዜ በቃ ሄንዶ አብቅቶለታል ብለን ነበር። በቃ ዲክላይን እያደረገ ከዚህ በኋላ ትልቅ ክለብ ገብቶ የመጫወት ነገር ለሄንደርሰን የማይሆን ነገር ነው ብለን ነበር። ግን በወቅቱ የአያክስ አሰልጣኝ የነበረው ፍራንቼስኮ ፋሪዮሊ ምን አሉ? የሄንደርሰን ሜንታሊቲና ፕሮፌሽናሊዝም አልወረደም። በፊት በሊቨርፑል የነበረው ጋር ነው። አሁን ፊዚካል ጉዳይን አይደለም ያነሱት፣ አእምሮ የሆነ ጉዳይ ነው። ሜንታሊቲውን፣ የማሸነፍ ፍላጎቱ፣ አቲቲዩዱ፣ ተነሳሽነቱ እና ፕሮፌሽናሊዝሙ ደግሞ ለሙያው ያለው ክብርና መሰጠት አልቀዘቀዘም፣ ያው ነው ብለው ሲናገሩ ነበር። እና የእሳቸው የአያክስ ተጫዋች ባልደረባቸውም ስለሆነ የአያክስ ተጫዋችም ስለሆነ ይሆናል እንደዚህ ያሉት ተብሎ ነበር የታለፈው። በኋላ ወደ እንግሊዝ ፕሪሚየር ሊግ መጥቶ ደግሞ በብሬንትፈርድም ልክ እንደዚሁ አንጋፋ መሪ በሚፈልግበት ሰዓት ላይ ነው ሄንደርሰንን ያስፈራው። በብሬንትፈርድም በአሰልጣኙ ብዙ ይባልለት ነበር። ብሬንትፈርድ እንኳን ትንሽ ክለብ ነው በፕሪሚየር ሊግ ትልልቅ ክለቦች ደረጃ። ግን በ2026 የዓለም ዋንጫ ላይ ደግሞ ቶማስ ቱኸል ተጫዋቾችን ሲመርጡ በስኳዳቸው ውስጥ አንጋፋውን ሄንደርሰንን ሲመርጡ ጊዜ ሁላችንም ተገረምን። ስለ ሄንደርሰን ሲጠየቁ ቱሄል ምን አሉ? ሲሪያል ዊነር ነው አሉ። ብዙ ዋንጫዎችን ያሸነፈ፣ ብዙ ጨዋታዎችን ያሸነፈ፣ ብዙ ዋንጫዎችም እንደዚሁ በሲቪው ላይ ያሉ እንደሆነ ገለጹና በሚጫወትበት ቡድን ሁሉ አስተሳሳሪ ገመድ ነው አሉ። በተዛማጅ ትርጉም
አስተሳሳሪ ገመድ ነው። እሳቸው ያሉት ግሉ ነው ያሉት። እንደ ሙጫ ተጫዋቾችን ሁሉ አጣብቆ አንድ ሊያደርግ የሚችል አይነት የመሪነት ብቃት ያለው በስብስብ ውስጥ ተደማጭ የሆነ በስብስብ ውስጥ መቼም ሄንደርሰን እንደኛ ሀገር ትምህርት ቤቶች እየተማረ ቢሆን ኖሮ አለቃ ተደርጎ የሚመረጥ አይነት ተጫዋች ነው ብዙዎች እንደመሰከሩለት። እና ደግሞ አለቅነቱ ደግሞ እንደው በስቲክ እንዲገዛ ሳይሆን እየገረፈ እያስገረፈ እየኮረኮመ እያስኮረኮመ እየተቆጣ እንዲገዛ ሳይሆን በአዎንታዊነት እየመከረ እየዘከረ ሜንቶር እያደረገ ለወጣቶች ፕሮፌሽናሊዝምን መንገድ እያሳየ በስብስብ ውስጥ ያሉ ተጫዋቾች ደግሞ ወጣት የሆኑ አንጋፎች ብቻ ሁሉም ለአንድ ዓላማ በጋራ እንዲሰለፍ የማድረግን የመሪነትን በጎ የሆነ ሚና ወደ ቡድኑ ማስረጽ የሚችል ተጫዋች ነው። በዚህ በኩል ሁሉም ይመሰክሩለታል። ለዚህ ነው እንግሊዝ ለ2026 ዓለም ዋንጫ ሄንደርሰንን ይዘው ወደ ሰሜን አሜሪካ ያመራችው። እርግጥ ቻቪ አሎንሶ ሄንደርሰንን ጠየቀ ሲባል በነ ዴቪድ ኦርንስቴን ሲዘገብ ሁላችንም ምን ብለናል። ግን ከሄንደርሰን በፊት ነው አንጋፋ ተጫዋቾችን ለማስፈረም ሙከራ ሲያደርግ የነበረው። ለምሳሌ ግራኒት ዣካ፣ ጆን ስቶንስን። ይህ ሄንደርሰን ግን አሁን በቶሎ ያለቀ ጥድፍድፍ ያለ ዝውውር ነው። ዛሬ ፋብሪሲዮ ሮማኖ ሂር ዊ ጎ ብሏል ለእርሱ። እና ለምን ሄንደርሰንን አሎንሶ ወደ ስብስብ ውስጥ እንደሚቀላቅል እነዚህ ትልልቅ አሰልጣኞች ለምን እንደሚፈልጉት ጠይቀን መልሱን ስናገኝ ለቼልሲ መልስ ይሆንልናል። አሎንሶ ልምድን፣ መሪነትን፣ ለሜንቶርሺፕም ብዙ ወጣቶች ስላሉ አንጋፎች ያስፈልጓቸዋል። አለበለዚያ በቼልሲ ቤት ውስጥ የነበረውን ጉድለት ታውቁታላችሁ። ባለፈው በሰኞ ትራንስፈር አፕዴት ላይ እንደገለጽኩላችሁ ቢጫ ካርድ፣ ቀይ ካርድ የሚበዛበት መካሪ የጠፋበት ቤት ሆኖ ነበር ባለፈው ሲዝን። ከሜዳ ላይ ዲሲፕሊን አንጻር የቼልሲ ዘመን ያበቃው አሰልጣኞቹ ራሳቸው ይህንን ለማድረግ ይቸገሩ ነበር። ራሳቸው ኤንዞ ማሬስካም የካርድ ሰለባ ነበሩ። እና አፍላ ዕድሜ ላይ ያሉ ተጫዋቾች በሚበዙበት ጊዜ እዚህ ጋር የሚመክር ልምድ ያለው ከሌለ ሁሉ ነገር በቃ የጉርምስና የአፍላ ዕድሜ ውሳኔ ነው የሚሆነው። እና ምራቁን ዋጥ ያደረገ ተጫዋች ያስፈልጋል። ደግሞም ይኸው ዕድሜ 30-35 ስለሆነ እኮ አይደለም አይዘር ፊዚካል አለበለዚያ ደግሞ የመሪነትን አስተዋጽኦ ሊያበረክት የሚችል መሆን ያለብን። ለዚህ ነው ሄንደርሰን ቼልሲ የሚፈልገውን ያንን ሊደርሺፕ በደንብ በተጫዋቾቹና በአሰልጣኙ መካከል ሆኖ ለአሰልጣኙ እንደ ቀኝ እጅ ሆኖ በቼልሲ ውስጥ ሊያገለግል ይችላል ተብሎ የሚጠበቀው ይህንን ሚዛን ለማስተካከል ነው የመጣው። ጆርዳን ሄንደርሰን የቅርብ ጓደኛው ስለሆነ ብቻ ሳይሆን ሄንደርሰን ጁድ ቤሊንግሃም ለጆርዳን ሄንደርሰን ጓደኛው ብቻ ሳይሆን የሄንደርሰንን በቡድን ውስጥ ያለውን ቅድም ቶማስ ቱኸል ያሉትን አይነት ሚና በቅርብ የተከታተለ ምስክር ስለሆነ ስለ ሄንደርሰን አውርቶ አይጠግብም። ምን አይነት ትልቅ ፕሮፌሽናል ነው ይለዋል። እኔ እንዲያውም በዚህ በፕሮፌሽናል እግር ኳስ ውስጥ ካየኋቸው ተጫዋቾች ሁሉ ትልቁ ፐርሰናሊቲ ብሎታል ጁድ ቤሊንግሃም የብሔራዊ ቡድን ጓደኛው። ስካይ ስፖርትስ ላይ የወጣውን የእርሱን ኮት እዚህ ጋር ላቅርብ በከፊል። በጣም አስቂኝ ይለዋል። በጣም አስቂኝ ቀልድ አዋቂ ነው። ከስብስባችን መካከል ቀልደኛው እርሱ ነው። ሁሉንም ወደ አንድ ያመጣል። አንድ ችግር ቢፈጠርና እኔ ገና ዕድሜ ለዚህ አይበቃምና ይህንን ጉዳይ እንዴት በስብስቡ መካከል በርዕስነት አነሳለሁ ብለህ ስታስብ እርሱ ባንተ ቦታ ላይ ያንን ርዕስ ያንን ጉዳይ ያነሳልሃል፣ እንዲሁ ለውይይት ያቀርብልሃል። በሁለት ሰዎች መካከል አለመግባባት ከተፈጠረ ያስታርቃቸዋል። በክለቡ ሌሎች ሰራተኞች እንኳን አለመግባባት ቢፈጠርባቸው ወደ እርሱ ይመጣሉ። በፕሪሚየር ሊግና በቻምፒየንስ ሊግ ላይ ስኬታማ ጊዜን ያሳለፈ የሊጉና የቻምፒየንስ ሊግ አሸናፊ አምበል ሆኖ ሳለ
ትሁት መሆን ላይ ገባው ይችል ነበር ይላል። እሱ ግን አይታበይም፣ እብሪት አያውቅም። በየዕለቱ ትሬኒንግ ላይ ራሱን ለማሻሻል ይፈጋል። ራሱን አሻሽሎ ሌሎችም እንዲሻሻሉ ይገፋፋል ብሏል። በከፊል ነው ይህንን ያቀረብኩት። ሌሎችንም ስለ እርሱ ስለ ሄንደርሰን ምስክርነት የተናገራቸዋል ጁድ ቤሊንግሃም። ስለዚህ ቼልሲ እነዚህን ሁለት አንጋፋ ተጫዋቾች በእነዚህ ምክንያቶች እንደዚህ አይነት ጥቅም ሊሰጡ በሚችሉ መልኩ አሁን እጁ እያስገባ ነው። ሄንደርሰን አብቅቷል። የቀረው ራሱን ማስተዋወቅ ነው። የዳኒ ዌልቤክም በቀጣዮቹ ቀናት ይጠናቀቃል ተብሎ ይጠበቃል። ተጠናቆም ወደ ሩቅ ምስራቅ የፕሪሲዝን ካምፕ ይቀላቀላል ተብሎ ይጠበቃል።